ዝቅተኛ ቤተሰብ ቤት እናንተ የለኝ አሸቁሮ ነው እንጂ አባቢን ያላፈቀርኩም አልኩ። ለኔ ፍቅሬ አንተ ብቻ ነህ። ሰላም ምን አለበት አንድ ሽንት ቤት ወስደህ የምትመለስ? ለኔ ሽንት ቤት አንተን ተመላለስ አይደል? ባራውን እንኳን ደፍረ ኧረ በጣም እኔ ምን አይዞህ አፈሩ ከዛሬው ከወትሮ የተለየች ቆንጆዬ ልጅ እጠብቃለሁ ብያለሁ። በቃ ይፍታ። ምን ይማራል እንዲወር ነው የምጠብቀው? እኔ አላልኩም። ምን እንዳታጣለኝ ፈጣሪ እምጠብቃት አለችኝ። ልጠብቅበት ሂድልኝ። ይፍታ። ቆይሽ እንዴት ከዛሬው አመትቀመስ ነው እንደሆነ እንዴ? የሚገርምሽ ደግሞ እዚህ ጋር ለየት የምትለው እሷ የብቻ ያለች ማነው እንዴ? አይ ትንሽ አፈራ ኦኬ አንተ ትንሽ አይጥ ቢጤዎች ትንሰስ እኮ ነው ደመቅ ለማለት። ለምን አንቺ አትወስጂም ታዲያ? አመሰግናለሁ። ምንድን ነው ይሄን ያህል አንቺ? ደግሞ ዛሬ እዚህ ጋር የቆምኩት ፈልጌሽ ነበር። ለምን ክላስ ዘግተሽ አብረን አንውልም እኛ ጋር? ይቅርታ ፈተና ላይ ልሄድ ነው። ፈተና? ለእሱ አትሰቢ። የሚገርምሽ ለቲቸሩ ቦጨቅ እናደርግለታለን። በቃ አንቺ እኔ ጋር ትሄዳለሽ። ምንድን ነው? ትሰማለህ? አዎ እሰማለሁ። አንተ ምናልባት ለቲቸሩ ልትቦጭቅለት ትችላለህ። አዎ ቦጭቅለታለሁ። አንዴ ተራ የዝቅተኛ ቤተሰብ ልጅ ነኝ። ይገባል? ልሄድ ነው። አትሄጂም? ምንድን ነው ስርዓት ይኑርሽ እንጂ በዚህ መጠራራ ሳይመጠብቁ አንቺ ሊሆን ይችላል ነገሩ። ፈተና እያለ ቆይ ስርዓት ይኑርሽ። ምንድን ነው ሳጠራራ ነበር ማለት ድሮስ ከዝቅተኛ ቤተሰብ ፋዘር ትምህርት የለም። ትምህርት የለም። ለምንድን ነው ቲቸር ፎረሙ እኔም ፎርፌ መጣሁ። እኔ የምልህ እናትህ ብትሞት እኔ አባት ያሳጣው ነገር አለ? አላሳጣኝ። መኪና ዳልከኝ መኪና ገዛሁ። ገዝተሽ ነው? ቤት ለምሳሌ ለግተኛ ቤት ለይቼ ሰጠሁ። ያንን ሁሉ ለማድረግ ይኸው መቶችን አረብ ሀገር ውጭ ሀገር ልኬ አንተ በእነሱ ላይ ተማረ። ከዚህ ውጭ ምን ልሁን ብለህ? ምንም እኮ አላልኩም ፋዘር። ይሄ መመላቸት ይሄ መሆን ሃይማኖታችንን ባህላችንን ስለማይፈቅደው አንተ ልትቀመጥ። ኧረ ምን አደረኩ ፋዘር? እባክህ ረጋጋ በል እንዴ። ወይ ደግሞ እዚህ ያለች ልጅ ጋር ምንድን ነው የጀመርከው? ማና ደግሞ እዚች ያለች ጋር? እዚህ ያለችው ልጅ ናታ። ማነው? አቶ ይፍሩ ልጅ። አቶ ይፍሩ ማን ናቸው? እንቀጥቀጡ ጉዳው ያቺ የጉዳዎች ሰላም ነው እንዴ? ምትል ሰላም አባት ይፍታ። ፋዘር ረጋ በል። እንዴት ነው ሰማኛለህ? አዎ እየሰማሁ ነው። እንደ መሽገር ተጣብቃ ደምህን እስከምትበጠው ድረስ ዝም ብዬ የማይሃኝ ከአሁን በኋላ ይህን ተግባርን ካተው ፍሬና በላሻ ነው ብለህ ይችን ቡዳ ጋር ያለን ግንኙነት ካተው ቤት እናንተ የለኝም አሸቁሮ ነው ይችን የቀረችኝን ልጨርስ ስል መጣሽ። ኧረ ደርሻለሁኛ። እንዴ ታዲያ ከትምህርት አይደል የምትመጭ? ገባ በይና መቅጠል እንኳ ቢይ እንዴ እንደሆነስ አባቢ እንደውም ሲሆን አንተ ገብተህ አንቺ ልጅ እናትሽም ያኔ ለነበረኝ የስራ ጥንካሬ አጠናከረችኝ። እንዲህ እያለች ነበር። ሰላም። አቤት አባቢ። የሆንሽው ነገር አለ እንዴ? እኔ ልጅ ኧረ ምንም አልሆንኩም። አይ ሰላምዬ። አቤት አባቢ። አትዋሽኝ የኔ ልጅ። ምናልባት ይሄ ፍቅር የሚሉት ነገር ይዞሽ ይሆን እንዴ? ኧረ አባቢ አይዞሽ፣ እናትሽም እንዳንቺ አይነግቡ ነበረች። ግን ሙያዬን የምታከብርና ኩሩ ሴት ነበር። ሰማሽ ሰላምዬ? አቤት አባቢ። ማን ያውቃል አንድ ቀን እኔና አንቺም ከሰው እኩል እንሆናለን። ታዲያ ማፍቀርሽ እንደምን ትጠይዋለሽ? እንጂ አባቢ እኔ አላፈቀርኩም አልኩ። ለኔ ፍቅሬ አንተ ብቻ ነህ። ሰላምዬ አትዋሽ። ያደግሽበትን ስራ ከሰል መሰብሰብ አቅቶሽ እጅሽን 10 ጊዜ ሲያቃጥልሽ ወናፉን እንኳ በአግባቡ ማናፋት ሲያቅትሽ እያየሁሽ አይደለም እኮ አባቢ። እኔ ፍቅር ይዞኝ ሳይሆን በቃ አሁን ፋይናል ፈተና እየደረሰ
ስለሆነ ለዛ እያሰብኩ ነው። ለጥናት ነው እንጂ እኔ ፍቅር አልያዘኝም። ይሁን ሰላም። አቤት አባባ። ጥናትም ሲበዛ እኮ እንትን ያደርጋል። ጥናቱንም ቢሆን ቀነስ አድርጊው። በያውን ይቹ አንድ ቢላ ብቻ ነው የተቀረችው። እኔ ጨርሻት እመጣለሁ። ገባ በይ ነው እንዴ? ኧረ ለምን አባቢ ጨርሰውና እንገባለን። አይ ነገርኩሽ እኮ እንግዲህ የቀረችኝ ይቺ ናት። አንቺ ግቢና ምኑንም በይራታችን እኔ ይቺን ጨርሻት እመጣለሁ። ኧረ አባቢ እንደዛማ ትቻለህ። የቀረችውን ጨርሰን አብረን ሰላምዬ። አቤት አባቢ። ግቢ ያልኩሽ እኮ የቀረችው ይቺ አንዲት ቢላ ነች። ይቺን ጨርሻት እኔ እመጣለሁ። ይቺ የማታድር ናት። ማታ ዶሮ ባርክባታለሁ አደራህን ብሎኝ ነው ሰውዬው። ሂጂ ተነሽ ግዴ ተነሽ። እግዚአብሔር ይባርክሽ ያሳድግሽ የኔ ልጅ። እስኪ አንተ ታውቃለህ ገብርኤል ፍቅረ ማርያም እንዴት ያለ ከለፋሙ ነው። ፍቅረ ማርያም ኧረ እባክህ ሚስተርተኛ በደግሞኛል። ምን አለበት አንድ ሽንት ቤት ወስደህ የምትመለስ? ለኔ ሽንት ቤት አንተን ተመላለስ አድርጓል። አሁን እንኳን ደክሞኛል። በቃ ጊዜ ለማሆን 10ኛ ቢሆን እኮ ነው። ምን ችግር አለ? ፖፖ ተከትሎ ሊሄድ እዛቸው ታ ኧረ በእናትህ ተለመነኝ። ኧረ በእናትህ ና ተነስ። ኧረ ቀስ ብለህ ከዚህ ጋር ፍቅረ ማርያም ሲስተር የላከችልኝን ከውጭ ጫማ ያችን ሊስትሮዋን ፈልግና እሱን ከውታው ለትንሽ ለችግራችን ይሆናል። እሺ በይ ፈጠን ነው። እሺ ሰማኛላ ከአሜሪካ የመጣ ጫማ ነው። አሁን ሰጥና ሂዶ ጆሮን ትሏል። ግን ከነዛ ሸሌዎች እንደምቀሽሹ ብቀሽሽ ጆሮን ይሽብኛል። አሁን ነው ወይ ዘልዬ ኧረ በጣም እኔ ምንም የኔ ልጅ ተመስገን ጌታዬ። ይህችን ነገር አሁንም ትሞክሪያታለሽ? አባቢ አይገርም? ይሄ ትምህርት ቀለጥ አድርጎኝ አልጠፋኝም። ቻልሽባት? አይ ለዚህ አበቃችሽ ሆና አይደለች? አዎ አባቢ። የኔ ልጅ በይ አሁን ይሄ ላንቺ አይገባም። አንቺ እኮ ዶክተር ነሽ ካሁን በኋላ። ኧረ አባቢ እንደዚህማ አትበል። ስራም በስራነቱ ከያዝነው አይ እሱስ ልክ ብለሻል። ምንም ማለት ግን የኔ ልጅ እንግዲህ ይህች ወናፌ ትሰቀላለች ማለት ነው። አንቺ ዶክተር ትሆን እንዴ አባቢ? እንደዛማ አይደረግም። እኔ ለትልቅ ለዚህ ለወግ ለማድረግ ያበቃችኝ ይቻላል። እንደውም ምን ይመስላል የሆነ ሀሳብ መጣልኝ። እየቀጠቀጥክ ኑር ልትይኝ እንደ አባጣኝም በዘመናዊ መልክ ተሻሽሎ እኮ ዛሬም የዶክተር አባት መባል ቀርቶ የቡዳ አባት እንድትባይ ትፈልጋለህ? እንዴ አባቢ? ቡዳ ለመሆናችንንማ ሁሉም ሰው እንዲያውቀው እናደርጋለን። ይልቅ ምን መሰለህ አሁን ያሰብኩት? እሺ በለኝ እንጂ አባቢ። እስኪ ልስማው። ይኸውልህ በዘመናዊ መልክ እናደርገውና ማለት ነው በቃ ሁሉንም ነገር እንደዚሁ እንዳለ አድርገን ብዙ ሰው ቀጥረን ማሰራት። ማሽን አምጥተሽ ማለት ነው? አባቢ የኔ ልጅ ሀሳብሽ ጥሩ ነው። ቀየውም እንደምታዩ ጭር ብሎ። አዎ ልጠይቅህ ነበር። ምን ሆኖ ግን ሰፈራችን እንደዚህ ቅዝቅዝ ያለው? መንደራችን በውጥንቅጥ የተሞላ እንደነበረ አትዘነጊው። ሳሊው ጎረቤታችን እስካሁኗ ሰዓት ድረስ የተለወጠው ነገር ቢኖር የሚጠጣውን መጠጥ ብዛት መጨመርና ሲያልፍ ሲያገድም የኔን በር መውገር ብቻ። ሊስትሮውም ቢሆን በዚህ 5 ዓመት ውስጥ ያሳየው እድገት ሊስትሮ መጥረጉን ትቶ ሴትና ወንድን በማቃጠር ዕቃዎችን በማሻሻል በሁለት ጣት ውስጥ ሲጋራ በመጨመር ሲጋራ ማጨስ ብቻ ነው። ያኔ እኔ
አንቺ ዩኒቨርሲቲ ስትሄጂ አንዴ ወናፉን አንዴ ቢላውን መቀጥቀጡ ቢያቅተኝ የሙት ልጅ ነው ብዬ ናና ወናፉን ሞክርልኝ። እሱም እንደኛ ሀብታም ጎረቤታችን ከት ብሎ ስቆብኝ እኔ ቡዳ መባል አልፈልግም። ሀብታሙም ጎረቤታችን ቢሆን ልጅ ያ መሬት አልበቃ ብሎት በሰማይ መሄድ የቃጣው ልጇቸው ይኸው ነጋ ጠባ እየተጓተተ ፀሐይ ከመሞቅ አላለፈም። ዘመነኛውም ሳይዘምንበት አልቀረም። እሳቸውም ቢሆኑ ተጨልፎ የማያልቀው ሀብታቸውን ምን እንደነካው ሳይታወቅ አመዶ ነው ይኸው ዓለም ይብቃኝ ብለው አገር ለቀው ጠፉ። ሴቷ ደግሞ ልጅ ሴቷ የሴቷ ነገር ልጅ ያ የሚያምር ታፋ ያ የሚያምር ዳሌ አይ ሰው አፈሩ እዚህ ገባችሁ የኔ እምልት ብሎ እርጅና ይሉት ሽምግልና እንዳሮጌላ መውደዛ ወደዚህ ትወዛወዝ ይላል። እንግዲህ ሰፈሩ የሚመስላል የኔ ልጅ። አንቺም እንግዲህ ዘመነኛውን መሰረት አመጣሽልኝ። ታሪው ጎረቤቴ ይቺ ሴተኛ ዳለዋ ጎረቤቴ እንዲሁም በበሽታ የሚሰቃየውን የጎረቤቴን ልጅ እነሱን አስጠግተን አብረው እኔ ጋር እየቀጠቀጡ ስራ ማለት ቡዳነት አለመሆኑን እናሳያቸዋል። አቋር ትክክል ብለሃል። ደግ አደረግሽ የኔ ልጅ። አሁን ወደ ጓሮ ሳይሆን አይቀርም እንጥራቸውና የዚህን የምስራች እንገራቸው። እሺ አባ። ሰላምዬ። አቤት አባ። እንግዲህ ለዚህ ሰፈር ሰላም ሆነሻልና ሰላምሽን ይስጥሽ። አሜን አባ። አይገባም የኔ ልጅ አይገባም። እግዚአብሔር ይባርክሽ። አሜን አባ። በያዥቃሽን እንግባ